ስለመጣችሁ እጅግ ደስ ብሎናል። ሰላም እና ዛሬ ትኩረታችን በጥቅምት 29 በሚዘካሩት ቅዱሳን ላይ ነው። አዎ ልክ ነው። ምንጫችን ደግሞ ያው ጥንታዊ የቤተ ክርስቲያን መጽሐፍ ስንክሳሩ ልክ ስንክሳሩ ነው። በየዕለቱ የሚከበሩ ቅዱሳንን ታሪክ የያዘ ማለት ነው። በጣም ጥሩ። እና የዛሬው ዋና ዓላማችን እንግዲህ በዚህች ዕለት ስማቸው ጎልቶ የሚወጣውን 3 ቅዱሳንን መመልከት ነው። ቅዱስ ዲሜጥሮስ ሰማዕት፣ አባ ጸቃው አድንግል እና አቡነ ሳሙኤል ዘወገግ። ልክ ነው። ታሪካቸውን እያነሳን ትንሽ እንወያይበታለን። መንፈሳዊ አስተዋጽኦአቸውን፣ የሰማዕትነት፣ የበቱና፣ የስብከት ተለያዩ ገጽታዎችን እናያለን። በጣም ጥሩ። እሺ፣ በቅዱስ ዲሜጥሮስ ሰማዕት እንጀምራለን። እሺ። ይሄ ቅዱስ እንግዲህ የኖረው በ3ኛው መቶ ክፍለ ዘመን መጨረሻ አካባቢ ያው በዘመነ ሰማዕታት በሚባለው ጊዜ ነው። አዎ፣ ክርስትና በጣም ስደት የበዛበት ከባድ ወቅት ነበረ እና ስቅጣር የሚባል በጣም የሚወደው ባልንጀራም እንደነበረው ስንክሳሩ ይናገራል። አብሮት ለእምነት የቆመ ልክ ነው። በወቅቱ የነበረው ሁኔታ ደግሞ ክርስቲያኖች ወይም ሃይማኖታቸውን ካዱ ወይም ሞት ይሄ ምርጫ ነበር የቀረበው። ዲሜጥሮስና ስቅጣር ግን ያው እምነታቸውን መረጡ፣ ሞትን መረጡ። ዲሜጥሮስ ደግሞ ቀድሞውኑ በማስተማሩ ይታወቅ ስለነበር በንጉሱ በማክሲሚያኖስ ትእዛዝ ታሰረ። እዚህ ጋር ግን ያው የሰማዕትነትን ትርጉም በዛ ዘመን የነበረውን ማሰብ ያስፈልጋል። ምን ይመስል ነበር? ለእነርሱ ሰማዕትነት ማለት ትልቅ ነገር ነው። ሞትን መፍራት አይደለም። ከክርስቶስ ጋር የዘላለም ሕይወት ዋስትና ነው፣ ለእምነት የመጨረሻ መቆሚያ ነው ብለው ነው የሚያምኑት። እውነት ነው። እና እንደ ማክሲሚያኖስ ያሉ ንጉሠ ነገሥታት ደግሞ ክርስትናን ለማጥፋት በጣም ከፍተኛ ጫና ያደርጉ ነበር። ስለዚህ የነ ዲሜጥሮስ ውሳኔ የግል ድፍረት ብቻም አይደለም፣ የማህበረሰቡ እምነት ነጸብራቅ ነው። ልክ የማህበረሰቡ የጋራ እምነትና የዓላማ ጽናት ማሳያ ነው። እንዲሁም ሰማዕትነት ራሱ የእምነት መስበኪያ መንገድም ነበር። የሚገርመው ደግሞ እኮ እስር ቤት ሆኖም ተጽዕኖ መቅጠሉ ነው። አዎ፣ እስር ቤት ሳለ የተፈጠረ አንድ በጣም አስገራሚ ታሪክ አለ። የጉልበተኛው ታሪክ። ልክ ንጉሡ ማክሲሚያኖስ የሚባል በትግል ማንም የማያሸንፈው ጣዖት አምላኪ ወታደር ነበረው። በጣም ይመካበት ነበር። ታዲያ አንድ ቀን አንድ ክርስቲያን በድብቅ ነው መሰለኝ ወደ እስር ቤት የገባው። አዎ፣ ገብቶ ቅዱስ ዲሜጥሮስን አባቴ ባርከኝ፣ ያንን ጉልበተኛ ታግዬ እንድጥለው ጸልይልኝ አለው። እንዴት ያለ ድፍረት ነው! በንጉሡ አደባባይ። አዎ፣ ንጉሡ የሚመካበትን ሰው። አደገኛ ነው። ግን በእምነትና በቅዱሱ በረከት ተማምነዋል። ልክ ቅዱስ ዲሜጥሮስም አልከለከለው። ሄድ፣ እግዚአብሔር ይርዳህ ብሎ ባረከው። ከዛማ ያ ክርስቲያን ወጣ፣ በንጉሡ አደባባይ ያን ጉልበተኛ ታግሎ ጣለው። ሁሉም ሰው ተገረመ። ይህም ንጉሡና የጣዖት ካህናቱን በሕዝብ ፊት በጣም አሳፈራቸው። ትምክህታቸው መናቀር ማለት ነው። ልክ። ግን የዚህ ድርጊት ውጤቱ ቀላል አልነበረም። ያን ጉልበተኛ የጣለው በረከት ከቅዱስ ዲሜጥሮስ እንደሆነ ሲታወቅ የንጉሡ ቁጣ ገነፈለ። በዚህም የተነሳ ቅዱስ ዲሜጥሮስና ባልንጀራው ቅዱስ ስቅጣር በዚህች ቀን ጥቅምት 29 በሰማዕትነት አለፉ። አንገታቸውን በሰይፍ ተቀሉ። ይህ ታሪክ ደግሞ ያው በብዙ የቅዱሳን ታሪኮች የምናገኘውን አንድ ጭበት ያጎላል። እሱም የመንፈስ ኃይል፣ የእምነት ኃይል በአካላዊና በዓለማዊ ጉልበት ላይ የበላይ መሆኑን ነው። አዎ፣ ያ ታጋይ መውደቁ ለዚህ መስረጃ ነው። በትክክል። ስንክሳሩ ደግሞ ይጨምርና በዚሁ ቀን ሌሎች ወርሃዊ በዓላትም እንዳሉ ይጠቅሳል። አዎ፣ የትኞቹ ናቸው? የጌታችን ልደት፣ የቅዱስ ጴጥሮስ የሰማዕትነቱ መፈጸሚያ ቀን፣ ቅዱስ ማርቆስ ዘቶርማቅ፣ ቅድስት ፍቅረተ ክርስቶስ ኢትዮጵያዊቷ፣ አዎ፣ ቅዱስ ዘረ ክርስቶስና ሰማዕቷ ቅድስት አርሴማም ይታሰባሉ። በረከታቸው ይድርብን፣ አሜን። ከዚህ ጋር ደግሞ ሐዋርያው ቅዱስ ጳውሎስ አንደኛ ቆሮንቶስ ላይ 9:24 ላይ ያለው ሥራ 4 እና 25 ላይ በሽቅድምድም የሚሮጡ ሁሉ እንዲሮጡ፣ ነገር ግን አንዱ ብቻ ዋጋውን እንዲቀበል አታውቁምን? እንዲሁ ታገኙ ዘንድ ሮጡ። የሚታገልም ሁሉ በነገር ሁሉ ሰውነቱን ይገዛል፣ እነዚያም የሚጠፋውን አክሊል ያገኙ ነው
እኛ ግን ማይጠፋውን ያለው የሰማዕታቱን ተጋድሎ ያስታውሰናል። ልክ ነው። ያንን ማይጠፋውን አክሊል ለማግኘት የከፈሉትን ዋጋ ያሳያል። በጣም አስገራሚ የጽናት ታሪክ ነው። እሺ አሁን ደግሞ ወደ አገራችን እንመለስና ወደ ኢትዮጵያዊ ቅዱስ አባ ጸቃዋ ድንግል እንምራ። አባ ጸቃዋ ድንግል ስማቸው ራሱ በጣም ልዩ ነው። ልዩ ነው። የድንግል ማርያም ወለላ ማር ማለት ነው አይደል? አዎ እንደዛ ነው ትርጉሙ። ታሪካቸውም እንደ ስማቸው ጣፋጭ ነው ይላል። የስያሜ ነገር በእኛ ትውፊት ትልቅ ቦታ አለው። ስሞች ብዙ ጊዜ ያው የባለቤቱን ማንነት፣ ተልኮ፣ ከእግዚአብሔር ጋር ያለውን ግንኙነት ያመለክታሉ ይባላል። ልክ ነው። ጸቃዋ ማለት ወለላ ማር ጣፋጭ ነገር ማለት ነው። አዎ ከድንግል ማርያም ጋር መያዙ ደግሞ ልዩ ክብርና ንጽሕናቸውን ያሳያል። እውነት ነው። ታሪኩ እንደሚለው አባታቸው በዘመናቸው ትልቅ ሊቅና የገዳም መምህር ነበሩ። ዋው! ልጃቸውን ጸቃዋ ድንግልን ከወለዱ በኋላ ግን መነኮሱ፣ ገዳም ገቡ። በኋላም የደብረ ዘከኝ ገዳም መምህር ሲሆኑ ልጃቸውን ይዟቸው ሄደው በገዳሙ ስርዓት አሳደጓቸው። በዛው አደጉ ማለት ነው። አዎ ጾም፣ ጸሎት፣ ትዕግስት፣ ትርምት ያው ራስን መግዛት ማለት ነው። አዎ ስጋዊ ፍላጎትን መቆጣጠር እና ቅዱሳት መጻሕፍትን በሚገባ ተማሩ። እርሳቸውም ያንን መንገድ ተከተለው መነኮሱ። የሚገርመው ደግሞ በ40 ዓመታቸው አባታቸው ሲያርፉ የገዳሙ መነኮሳት ሁሉም በአንድ ድምፅ ለዚህ ቦታ ከአንተ የተሻለ የለም ብለው የደብረ ዘኸኝ መምህር አድርገው ሾሟቸው። አበምኔት ሆኑ ማለት ነው። ልክ ነው። እዚህ ላይ የአባ ጸቃዋ የቢሕቱና ሕይወት ትኩረት የሚስብ ነው። ቢሕቱና ማለት እንግዲህ ያው ከዓለማዊ ነገር ተለይቶ ሙሉ ጊዜን ለጾም መስጠት ነው አይደል? አዎ። ስንክሳሩ እንደሚለው ደግሞ አባ ጸቃዋ ቀን ቀን ያስተምራሉ፣ ሌሊት ላይ ግን እጅግ በጣም ከባድ ተጋድሎ ያደርጉ ነበረ። ምን አይነት? ቀዝቃዛ ባህር ውስጥ ገብተው ሰጥመው ለሰዓታት መጸለይ። በውሃ ውስጥ? አዎ። ከባህር ከወጡ በኋላ ደግሞ ያ ርብጥ ሰውነታቸው ደርቆ ላብ እስኪንጠፈጠፍ ድረስ መስገድ ያለ ማቋረጥ። የሚደንቅ ተጋድሎ ነው። ይሄ በእኛ ገዳማዊ ባህል ውስጥ ገድል ይባላል። ገድል ማለት ጥረት፣ ትግል፣ ድካም ነው። ቅዱሳን ከፍ ወዳለ መንፈሳዊ ደረጃ ለመድረስ ከእግዚአብሔርም ልዩ ጸጋና ኃይል ለመቀበል የሚያደርጉት ራስን የመካድ ተግባር ነው። ራስን በዚህ ደረጃ መግዛት ሌሎችን ለመምራትና ተአምር ለማድረግ ያበቃል ማለት ነው። ልክ ይታመናል በጣም እውነትም እንደዚህ ራሳቸውን የገዙ አባት ተአምር ማድረጋቸው አይገርምም? ስንክሳሮ ከተቀሳቸው ተአምራት አንጉንኒ አንድ ቀን መንገድ ሲሄዱ ሁልመናው በለምጽ ቁስል የተሸፈነ አንድ መጻጉዕ ይለዋል። አዎ ለምጻም ማለት ነው። እሱን መሬት ላይ ወድቆ አዩት። ሰውየውም ምጽዋት ለመናቸው። በዛን ጊዜ ደግሞ ለምጽ አስከፊ በሽታ ከመሆኑ በላይ ያው እንደ መርገምትም ስለሚታይ የተገለሉ ነበሩ። በጣም ልመናው የጉርስ ብቻ ላይሆን ይችላል፣ የሰው ምሕረትም ጥያቄ ነው። አዎ ልክ ነሽ። አባ ጸቃዋ ግን ወርቅና ብር የለኝም፣ ገንዘብ የለኝም፣ ግን የማመልከተው የፈጣሪን ስጦታ እሰጥሃለሁ ብለው እጃቸው ላይ ውሃ አንስተው ጸልየው ረጩበት። በቃ በዛች ቅጽበት ያ በቁስል የተመታው ሰው ሰውነቱ ሙሉ በሙሉ ታድሶ ንጹሕ ሆነ፣ ተፈወሰ። እንደ ትንሽ ጥጃ የዘለለና ፈጣሪውን እያመሰገነ ወደ ቤቱ ሄደ ነው የሚለው። እንዴት ደስ ይላል! ይህ ተአምር ያው ቅድም ያልነውን የገድል ፍሬ ነው የሚያሳየው ነው አይደል? በአባ ጸቃዋ እጅ የተገለጠው መለኮታዊ ኃይል ከእግዚአብሔር ጋር በነበራቸው ቅርበትና በከፈሉት ተገድሎ የመጣ ጸጋ ነው። በብዙ ቅዱሳን ታሪክ ውስጥ እንደዚህ አይነት የፈውስ ታሪኮች አሉ። በጣም የእግዚአብሔር ኃይል በታመነው አገልጋዮቹ በኩል እንደሚሰራ ያሳያል። እና አባ ጸቃዋ ድንግል እንዲህ ከኖሩ በኋላ በዚች ቀን ትክትሳ ያዘተን አርፈው በገዳማቸው በደብረ ዘኸኝ ተቀበሩ። በረከታቸው ይደርብን፣ አሜን። አሁን ደግሞ ወደ ሶስተኛው ቅዱስ ሌላኛው ታላቅ ኢትዮጵያዊ አባት አቡነ ሳሙኤል ዘወገግ እንለፍ። አቡነ ሳሙኤል ዘወገግ ሀገራችን ቅድም እንዳልኩት ማህደረ ቅዱሳን ምዕራፈ ቅዱሳን መባሏ እውነት ነው። ስፍር ቁጥር የሌላቸው ቅዱሳን አሉ። አቡነ ሳሙኤል ደግሞ ከእነዚህ እንደ ኮከብ ከሚያበሩት አንዱ ናቸው። ዘወገግ የምንለው ለምንድን ነው? ያው ሳሙኤል የሚባሉ ሌሎች ብዙ ቅዱሳን በኢትዮጵያ ስላሉ ነው። አሉ አይደል? ሳሙኤል ዘዋሊ፣ ዘጣሬጣ፣ ዘቆይጻ፣ ዘሃሌሉያ፣ ዘግሽን ብዙ ናቸው። ስለዚህ እሳቸውን ለይቶ ለማወቅ ዘወገግ ወይም የወገግ ሰው የሚለው ያስፈልጋል። እኛ አባት የኖሩት በመካከለኛው ዘመን በ13ኛውና 14ኛው መቶ ክፍለ ዘመን አካባቢ ነው። ያ ዘመን ደግሞ በኢትዮጵያ የክርስትና
የገዳማዊ ሕይወት የስብከተ ወንጌል በጣም የተስፋፋበት ወቅት ነው። እንደ አቡነ ተክለ ሃይማኖት ያሉ አባቶች የጀመሩት ንቅናቄ ብዙ ደቀ መዛሙርትን አፍርቷል። አዎ፣ አቡነ ሳሙኤል የዚሁ ንቅናቄ አካል ናቸው። ወሳኝ አካል ናቸው። የተወለዱትም በ13ኛው መቶ ክፍለ ዘመን ሸዋ ውስጥ ነው። የሚገርመው መንደራቸው ከአቡነ ተክለ ሃይማኖት አካባቢ ብዙም አይርቅም ነበር። አይርቅም። ወላጆቻቸው እንድሪያስና አርሶኒያ ይባላሉ። ደግ ሰዎች ነበሩ። አንድ ተአምራዊ ምልክትም ተነግሯል መሰለኝ። አዎ፣ ሲወለዱ የቤታቸው ምሰሶ ለምልሞ ታይቷል ይባላል። ወደፊት ትልቅ ሰው እንደሚሆኑ ምልክት እንደዛ ተወስዷል። ከልጅነታቸውም መጻሕፍትን ተምረው በወጣትነታቸው ዓለምን ቀው የማን ደቀ መዝሙር ሆኑ? የታላቁ የአቡነ ተክለ ሃይማኖት በደብረ ሊባኖስ መነኮሱ። እንደውም ከ12ቱ ሂሩያን ደቀ መዛሙርት አንዱ ናቸው። ከ12ቱ ምርጦች አንዱ ነበሩ። በክህነትም እያገለገሉ በጾምና በጸሎት በጣም የተጉ ነበሩ። እዚህ ላይ የ12ቱ ንቡራነ እድ ሚናን ትንሽ ብታብራሪልን። እሺ፣ ንቡረ እድ ማለት ያው ክቡር፣ የተመረጠ እንደማለት ነው። አዎ፣ እነዚህ 12ቱ አባቶች የተመረጡት አቡነ ተክለ ሃይማኖት ካረፉ በኋላ በሊቀ ጳጳሱ በአቡነ ያዕቆብ ዘመን ነው። ስልጣዊ ምርጫ ነበር ማለት ነው። በጣም ዋና ዓላማው የወንጌልን ብርሃን በተለይ ገና ክርስትና በደንብ ባልደረሰባቸው በደቡብና ምስራቅ ልክ ነው፣ በደቡብና ምስራቅ ኢትዮጵያ ማስፋፋት ነበር። እንደ ሐዋርያት በተለያየ አቅጣጫ ተላኩ። አቡነ ሳሙኤል ስንተኛ ነበሩ? አቡነ ፊልጶስ ዘደብረ ቢዘን የመጀመሪያው ነበሩ። ቀጥሎ በሁለተኛ ደረጃ የተመረጡት አቡነ ሳሙኤል ዘወጌግ ናቸው። የተሰጣቸው ሀገረ ስብከትስ በጣም አስቸጋሪ ከነበሩት አካባቢዎች አንዱ ነው። የሐረርና የሶማሊያ አዋሳኝ መሬቶች። በጣም ከባድ ተልኮ ነው። ከባድ ነው። ይህን ተቀብለው ወደ ተመደቡበት ወረዱ። ከዚያም በሐረርና ሶማሊያ አካባቢዎች ለብዙ ዓመታት የወንጌልን ዘርዘሩ። በትጋት ብዙ ተግዳሮት ነበረባቸው፣ ግን ብዙ ሰዎች ወደ ክርስትና መልሰዋል። አብያተ ክርስቲያናት፣ ገዳማት አቋቁመዋል። አካባቢውን የመንፈሳዊነት ማዕከል አደረጉት። ልክ ነው። ከዚህ ሰፊ አገልግሎት በኋላ ግን ልባቸው ወደ ብሕቱና፣ ወደ ጥልቅ ጸሎት አዘነበለ። ስለዚህ በምስራቅ ኢትዮጵያ አሁን አፋር ክልል አካባቢ ደብረ ሐዘሎ ወደሚባል ቦታ ሄደው ሱባኤ ገቡ። ሱባኤ ያው ለተወሰነ ጊዜ ከሁሉ ነገር ተለይቶ ለጸሎትና ጾም ብቻ ራስን መስጠት ማለት ነው አይደል? አዎ፣ በገዳማዊ ሕይወት ትልቅ ቦታ አለው። ልዩ መለኮታዊ ምሪት ወይም ኃይል ለማግኘት ብዙ ጊዜ ይገባል። የአቡነ ሳሙኤል ሱባኤ ግን በጣም አስገራሚና ከባድ ነበር። በጣም ስንክሳሩ እንደሚለው ለ155 ቀናት ሙሉ 155 ቀን። አዎ፣ የሚደንቀው ደግሞ በዚህ ጊዜ ሁሉ ከቆሙበት ሳይንቀሳቀሱ እጃቸውንም ከዘረጉበት ሳያጥፉ እህል ውሃም ሳይቀምሱ በጸሎት ጸኑ ነው የሚለው። ማሰብ ራሱ ይከብዳል። ይሄ እጅግ ክኻን የሆነ የአካል ተጋድሎ የመንፈስን በስጋ ላይ ሙሉ ለሙሉ የማስገዛት ጥልቅ ፍላጎት ነው አይደል? አዎ። በዚህ በጸና ሱባኤያቸው መጨረሻ ላይ ቅዱስ መልአክ ተገለጠላቸው ይባላል። ምን አላቸው? ሳሙኤል ሆይ ጸሎትህ ተሰምጧል። ከዚህ ተነስተህ ወደዚያኛው ተራራ ሄድ፣ የስምህ መጠሪያ ይሆናልና። ይህ ቦታ ደብረ ሐዘሎ ግን የሌላ ቅዱስ የአባ አንበስ ዘሐዘሎ ርስት ነውና ለእርሱ ተወው ብሎ አዘዛቸው። መለኮታዊ መመሪያ መጣላቸው። አዎ፣ የጉዟቸው ቀጣይ አቅጣጫ ታወቀ። ጻድቁም እንደታዘዙት ወደ ተባለው ተራራ ሄደው መጸለይ ሲጀምሩ ሌላ አስደናቂ ነገር ሆነ። ምን ተፈጠረ? በመንፈቀ ሌሊት ላይ ከሰማይ ደማቅ ብርሃን ወርዶ አካባቢውን አጥለቀለቀው። ብርሃን? አዎ፣ ብርሃኑ በጣም ኃይለኛ ስለነበር በአቅራቢያ ላሉ መንደሮች ሁሉ ታየ። ለነዋሪዎች ታያቸው። እነሱም ተገርመው ወገግ አለቀው፣ ነገ እኮ አሉ ይባላል። ብርሃን ወጣ፣ ጎህ ቀደደ እንደማለት። ልክ ከዚህ ክስተት የተነሳ ያ ተራራና አካባቢው እስከ ዛሬ ድረስ ደብረ ወገግ የብርሃን ተራራ ይባላል። የቅዱሱም መጥሪያ ሳሙኤል ዘወገግ ሆነ። የአቡነ ሳሙኤል ቅርስና ተጽዕኖ እስከ ዛሬ ሕያው ነው። ደብረ ወገግ ራሱ ልዩ መንፈሳዊ ስፍራ ነው ተብሎ ይታመናል። አዎ፣ በተለይ ንጹሕ ልብ ላላቸው አባቶች ቦታው በደማቅ ብርሃን ተከቦ ይታያል ይባላል። በቦታውም ሶራን አሉ ይባላል አይደል? ያው ብዙ በዓይን የማይታዩ የተሰወሩ ቅዱሳን ይኖሩበታል ተብሎ በጽኑ ይታመናል። ሌላው የሚገርመው ደግሞ ደብረ ወገግ የአንበሶች መኖሪያ መሆኑ ነው። አንበሶች? አዎ፣ ይህም ቦታውን ከተለያዩ ጠላቶች ይጠብቀዋል ተብሎ ይታመናል።
አቡነ ሳሙኤል ራሳቸው በአንበሶች ተከበው ይጸልዩ ነበረ ይባላል። አንዳንዴም አንበሶቹ አብሯቸው ሲሰግዱ ይታዩ ነበረ ይባላል። አንበሳ ያው በእኛ ትውፊት የኃይል ምልክትም የቅዱሳን ወዳጅም ሆኖ ይገለጻል። ልክ ነው። እንዴት የሚያስደንቅ ታሪክ ነው! አቡነ ሳሙኤል ዘወገግ እንዲህ በትላልቅ አገልግሎትና በቅድስና ተመላልሰው በ14ኛው መቶ ክፍለ ዘመን በሶማሌ ክልል ውስጥ ነው አይደል? አዎ፣ በሶማሌ ክልል ውስጥ በሚገኝ አንድ ቦታ ላይ በዚህች ዕለት ጥቅምት 29 አርፈዋል። ስንክሳሩ እንደዛ ነው የሚለው። የልደታቸው ቀን ሐምሌ 10፣ ፍልሰታቸው ደግሞ ግንቦት 27 መሆኑንም ያስታውሰናል። እሺ፣ እንግዲህ በዛሬው ጥናታችን የጥቅምት 29ን የሶስት ተለያዩ ቅዱሳንን አስገራሚ ታሪኮች አይተናል። አዎ፣ የቅዱስ ድሜጥሮስ ሰማዕትነትና የመንፈስ ኃይል፣ የአባ ጸጋዋ ድንግል የብሕትውና ጥንካሬና የፈውስ ተአምር እና የአቡነ ሳሙኤል ዘወገግ ሰፊው የስብከተ ወንጌል ተጋድሎና ብርሃናዊው ገዳማዊ ሕይወት። ሦስቱም የተለያዩ መንገዶች ናቸው። ልክ። ከእነዚህ ታሪኮች የምንወስደው አንድ ወሳኝ ነጥብ ይሄ ይመስለኛል። ስንክሳሩን እንደሚያሳየን ወደ እግዚአብሔር የሚያደርሱ መንገዶች ተለያዩ ናቸው። ሰማዕትነት አለ፣ ከፍተኛ የብሕትውና ተጋድሎ አለ፣ አስቸጋሪ በሆነ ቦታ ሁሉ ሳይሰለቹ ወንጌልን ማድረስ አለ። ሁሉም የሙሉ መሰጠት መግለጫዎች ናቸው፣ የጽናትና የመንፈሳዊ ጥልቀት መግለጫዎች። እና ይሄ ደግሞ አንድ ጥያቄ ያስነሳል። እሱም ምንድን ነው? እነዚህ ተለያዩ የጥንት የሙሉ ቁርጠኝነት መግለጫዎች፣ መስዋዕትነት፣ ራስን መካድ፣ የማያቋርጥ አገልግሎት፣ በዘመናችን ያሉ ሰዎች ስለ መንፈሳዊ ሕይወት ጥልቀት፣ ስለሚፈለጉበት ወይም ስለሚኖሩበት መንገድ ምን ሊያስተምሩን ይችላሉ? ጥሩ ጥያቄ ነው። የግድ ተመሳሳይ መልክ ሊኖረው ይገባል ወይ? የዛሬው ገድል፣ የዛሬው ሰማዕትነት ወይም ስብከት ምን መልክ ሊኖረው ይችላል? ልክ ያንን እንድናስበት ያደርጋል። በእርግጥም ሁላችንም ልናስበት የሚገባ ከግል ሕይወታችንም ጋር ልናገናኘው የምንችለው ጥያቄ ነው። ለዛሬ የነበረን ውይይት ይህን ይመስል ነበር። በጣም ደስ የሚል ውይይት ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በሌላ ጊዜ በሌላ ዝርዝር ጥናት እስከምንገናኝ ድረስ ሰላም ሆኖልን። ሰላም።